The Persian Empire was a series of dynasties centered in modern-day Iran that spanned from the 6th century BCE to as recently as 1979. Imagine a time thousands of years ago, when one of the most influential cultures in human history began to take shape, the ancient Persian culture. Do you know me? I am Iran. ሀገረ ሳልማን ፋሪስ ሀገረ ባህራም ኢራን ሆይ ነበር ባይሰበር አሉ ውብ የታሪክ ሽምሲያ ነበረች። አረባዊት ደመና ያልጋረዳት ምዕራባዊ ጭጋግ ያልወረሳት የነጻነት ደማቅ ፀሐይ እርሷ ሀገረ ሳልማኑ ፋሪስ ኢራናችን ናት። የጥንት ታሪካዊ ብራና ሲገለጥ ፋሪስ ስልጣኔ የማለደች የታሪክ ፋና ወጊ ናት። አምነስቲ ኢንተርናሽናል ሳይታሰብ ሁማን ራይትስ ዎች ሳይታለም ያኔ በጥንት ዘመን ኢራን የቂሮስ ሲሊንደር ወይም ሳይረስ ሲሊንደር የሚባል የሰብአዊ መብት ተቋም ነበራት። ሰሜን ምዕራብ ህንድን በመያዝ የኢንደስ ወንዝ አሻግራ ተሰራጭታበታለች። ቦስፈረስ ስትሬት ተሻግራ ቱርክና ግሪክ አቤት ወዴት ብለው ተገዝተውላታል። ሜዲትራኒያን ባህር ተሻግራ አፍሪካዊት ግብጽን አስገብራለች። በታላቁ ዳሪዮስ ዘመን መንግስት ቡልጋሪያን፣ ሮማኒያን፣ ዩክሬንን በመያዝ እስከ ባልካን ፔንሱላ ድረስ ግዛቷ ነበር። የአሁኗ ኢራቅ ያኔዋ የስልጣኔ ሀሁ ያስተማረች የሜሶፖታሚያ ምድር በፋርስ እጅ ነበረች። ሌቫንት የሚባሉት ሀገራት ፍልስጤም፣ እስራኤል፣ ጆርዳን፣ ሶሪያና ሊባኖስ አሽከሮቿ ነበሩ። ሀገረ ባባ ጣሂር ሀገረ አቡራያን ልክ እንደ አትናቴስ ብቻዋን ዓለምን የተፋለመች ሀገረ ባህራም ኢራን ብቻ ናት። ባለስቲክ ሚሳኤል እንደ ክብሪት ያመረተች አሜሪካና እስራኤል እንቅልፍ የነሳች የአናብስት ምድር ያኔ በድሮ ዘመን ከቀይ ባህር እስከ ሜዲትራኒያን ባህር ርቀው የሚወነጨፉ የንግድ መርከቦች ነበሯት። እርሷ የባህልና የሃይማኖት እምብርት፣ የሥነ ጽሑፍ ደምስር፣ የፍልስፍና ምናብ፣ የቴክኖሎጂ ማዕከል ነበረች። ኪነ ሕንፃዋ አጀብ ያስብላል። ደረጃውን የጠበቀ የመንገድ ሥራ ልዩ ምልክቷ ነው። የድልድዮቿ ግንባታ ቁልቁለቷ ነበሩ። ሀገረ ጀምሲድ ሀገረ ጃቢር ሃያን ኢራን ሆይ ጽናቱን ይስጥሽ። ፋርስ የሳይንስ ማህፀን መሆኗን ለማወቅ አንገት አዙሮ ወደ ኋላ ማየት በቂ ነው። የሕክምና ሳይንስ ሲታሰብ የግሪኩ ሂፖክራተስ መርሳት አይቻልም። ሂፖክራተስ ከተነሳ ደግሞ የፋርሱ ኢብን ሲና ወይም አቪሲናን መዘንጋት ነውር ነው። ያኔ ከኒኮላስ ኮፐርኒከስ ከጋሊሊዮ በፊት ያኔ ከስቴፈን ሃውኪንግ ከአልበርት አንስታይንና ከአይዛክ ኒውተን አስቀድሞ ፋርስ በጀምሲድ በኩል ሂሳብ ቀምራለች። አስትሮኖሚውን በዑመር ኻያም፣ አቡራያን፣ አልፋርጋኒ፣ አልባታኒ በኩል ህዋውን እንዳሻት ናኝታበታለች። ኬሚስትሪ በትጠየቅ በጃቢር ሃያን በኩል መልስ መስጠት ትችልበታለች። የኬሚስትሪ ምስጢር አጠርጥሮ የሚያውቅ ኬሚስትሪን እንደ መሰረተ የሚነገርለት ጃቢር ሃያን የፋርስ ኩራት የዓለም ዜጋ መሆኑ ትዝ ሲላት አሜሪካ ትደነግጣለች። ሰዌናዊቷ ሀገር እስራኤልም ቢሆን ትርዳለች። ያኔ አሜሪካ ሳትፈጠር በፋርስ ሰማይ ስር የስልጣኔ ብርሃን ነበር። ከግሪክና ከሮም በቀር አውሮፓ በጽልመት መጋረጃ ተሸፋፍና ሳለ በፋሪስ ሰማይ ስር የፍልስፍና አብርሆት የሳይንስ ብርሃን ነበር። ያኔ አሜሪካ አንድ አይን ሳይኖራት ኢራን ዓለምን አገላብጣ የምታይበት ጥንድ አይን፣ ዩኒቨርሱን የምታሰላስልበት ግሩም ምናብ ነበራት። ከስናይ እስከ ካታር፣ ከጃላሉዲን ሩሚ እስከ ዑመር ኻያም፣ ከፊርዶስ እስከ ሐፊዝ ኢራን የሥነ ጽሑፍ ምስራቃዊ በር አድርገዋት አልፈዋል። በዞስተራኒዝም በኩል በግሪክ ፍልስፍናና በአብርሃማዊ ሃይማኖት ላይ የማይጠፋ ብርሃኗን ገልጣለች። ኢራን ለምዕራባውያን የምትሰጠው እንጂ ከምዕራቡ ዓለም የምትቀበለው ነገር የለም። ሀገር አልፋርጋኒ ሀገር አልባታኒ ሀገረ ቃሲም ሱሌማኒ ኢራን ሆይ አላህ ይሶብርሽ፣ ጽናቱን ይስጥሽ። ሻሎም